12ኛ ክፍል ውጤት ላልመጣላችሁ ሪሚዲያል ልማር ወይስ ደግሞ ኮሌጅ ገብቼ ዲፕሎማ ልማር አለበለዛ ደግሞ በፕራይቬት በግል ልፈተን ለምትሉ ሰዎች የትኛው ነው የሚሻለው ለምትሉ ሰዎች ሁላችሁም ኮሜንት ላይ የገባችሁ ሐሳብ ስጡበት። በተለይ ዩኒቨርሲቲ የተማራችሁ እንዲሁ ደግሞ ኮሌጅ የተማራችሁ አለበለዛ በግል የተፈተናችሁ ካላችሁ ሐሳብ ስጡበት። የትኛው ይሻላል፣ የትኛው ያዋጣል፣ የትኛው ጊዜ ይቆጥባል፣ የትኛው ስኬታማ ያደርጋል የሚለውን ሐሳብ እንግዲህ ኮሜንት ላይ ጻፉላቸው። 12ኛ ክፍል ውጤት ላልመጣላችሁ ለውሳኔያችሁ እንዲረዳ 3 አማራጮችን ልንገራችሁ። አንደኛው በፕራይቬት መፈተን ነው። ይህም እንግዲህ 750 ብር ከፍላችሁ ነው የምትመዘገቡት። ያው ትምህርት ቤት መሄድ አይጠበቅባችሁም። የፈተናው ቀን ሄዳችሁ ነው የምትፈተኑት። ይህንን የምታደርጉት ደግሞ ምናልባት ውጤታችሁ ካነሰ ውጤታችሁ ከፍ እንዲል አለበለዚያ ደግሞ የተሻለ ውጤት ለማግኘት ድጋሚ የምትፈልጉ ከሆነ የምትፈተኑበት መንገድ ነው በፕራይቬት ወይም ደግሞ በግል የሚባለው። ሁለተኛው ምርጫ ደግሞ ሪሚዲያል ውጤት ላመጣችሁ ነው። ይህም በመንግስት መማር ትችላላችሁ። አለበለዚያ ደግሞ በግል ያው አቅራቢያችሁ በሚገኙ ኮሌጆች ሄዳችሁ መማር ትችላላችሁ። ይህን ግን ያው ለመግባት የግድ ውጤቱን ማምጣት ይኖርባችኋል። በናቹራል ተማሪዎች ወደ 5 ትምህርቶችን ትማራላችሁ። በሶሻል ዘርፍ ደግሞ ወደ 4 ትምህርቶችን ትማራላችሁ። ሁሉም ነገር በሞጁል ነው። ከሞጁል ላይ ካሉ ተምራችሁ የተሻለ ውጤት ካመጣችሁ እንግዲህ ወደ ዩኒቨርሲቲ ገብታችሁ ዲግሪያችሁን ትቀጥላላችሁ ማለት ነው። ሌላኛው ሶስተኛው ምርጫ ደግሞ በኮሌጅ መማር ወይም ደግሞ ቲቪቲ ገብቶ መማር ነው። ይህም ደግሞ የተለያዩ ሙያዎችን ትማራላችሁ። እጅግ በጣም ወሳኝ የሚባሉ ሙያዎችና የሚጠቅማችሁ ሙያዎች ትማራላችሁ። እዚህ ተምራችሁ በሌቭል አለው ከሌቭል 1 እስከ ሌቭል 5 እንዲሁ ደግሞ እንግዲህ ዲግሪ ጭምር እያደገ ሲመጣ መማር ትችላላችሁ። እዚህ ላይ አብዛኛው ትምህርት ያው ሙያ ነክ የሆኑ ነገሮች ወይም ደግሞ ስኪል ተኮር የሆኑ ትምህርቶችን ትማራላችሁ። በእኔ ሀሳብ ሪሚዲያል ያመጣችሁ ሰዎች ሪሚዲያል ገብታችሁ ብትማሩ ባይነኝ። ምክንያቱም በተመቻቸው ሁኔታ ውጤት እንድታመጡ ይረዳል ብዬ ስለማስብ ድጋሚ ዩኒቨርሲቲ የመግባት እድልም ይኖራችኋል። በተጨማሪ ሪሚዲያል እየተማራችሁ ጎን ለጎን ደግሞ ዲፕሎማ የመማር እድልም ይኖራችኋል። ምናልባት ጊዜና የቦታ ውጥረት ከሌለ ምናልባት 1 ዓመት ሙሉ ሪሚዲያል ተምረን አሁንም ባይሳካ ለምትሉ ሰዎች ስለዚህ ገብታችሁ ሞክራችሁ ባይሳካ ኋላ ውሳኔ ብትወስኑ ባይነኝ። ምክንያቱም ቀጥሎ ድጋሚ ዲፕሎማ መማር ትችላላችሁ። ኮሌጅ እና ቲቪቲ ውጤት ያመጣችሁ ሰዎች ደግሞ የተለያዩ እድሎች በዚህ ዘርፍ ላለ የተለያዩ ሙያዎች ትማራላችሁ። አሁን አገሪቱ ከረንትሊ የምትፈልጋቸውን የተለያዩ እውቀቶች ከዚህ ተቋማት ስለምትማሩ ጥሩ እድል ነው ብዬ ነው የማስበው። ምናልባት ኔጌቲቭ የሆኑ ምልከታዎችን ወይም ደግሞ አስተሳሰቦችን ባትቀበሉ ባይነኝ። ተጠንቀቁ እንዳትከፍቱ። በየስልካችሁ ላይ ይህ ሜሴጅ እየተላከ ነው። መልእክቱ የተላከ ያለበት ቁጥር 8611 የኢትዮጵያ አየር መንገድ አጭር መልእክት መላኪያ ቁጥር ነው። ብዙ ሰው እየተላከ ነው የሚገኘው። ገንዘባችሁን እንዲሁ ደግሞ መረጃችሁን ሊዘርፉ ስለሚችሉ ይህን ሜሴጅ ወይም ደግሞ ይህን ኤስኤምኤስ እንዳትከፍቱ። በኤስኤምኤስ ወይም በአጭር መልእክት መላኪያ 8611 ነው እየላኩ ያሉት። ኢታድ ኤርዌይስ እንግዲህ ካቢን ክሩ ይፈልጋል። ለዚህም አፕላይ አድርጉ። የምዝገባ ወይም ደግሞ የአፕላይ የምታደርጉበት የመጨረሻ ቀን ኦክቶበር 12 ነው። በዚህ ሊንክ እዚህ ጋር የምትመለከቱት ታች ያለው ሊንክ እንግዲህ ነክታችሁ ገብታችሁ አፕላይ አድርጉ ነው የሚሉት። በኢትዮጵያ አየር መንገድ አጭር መልእክት መላኪያ እንግዲህ በ8611 ነው እየተላከ የሚገኘው። ይህ ነገርም የኢትዮጵያ አየር መንገድ እንግዲህ መፍትሄ ወይም ደግሞ መልስ ሊሰጠው ይገባል። እስካመሮች ወይም አጭበርባሪዎች የሚጠቀሙባቸውን ቀላል ቴክኒኮች አንደኛው ዲር አፕሊካንት ብሎ ይጀምራሉ። ወይም ደግሞ ያው ውድ አመልካቻችን ኖርማል ስማችሁን የእናንተን ስም ሳይሆን ቀጥታ እንደዚህ ብሎ ነው የሚጽፉት። ሁለተኛው አጭር ቀን በመስጠት ለምሳሌ ኦክቶበር 12 ነው እንግዲህ አጭር ቀን በመስጠት ቶሎ ብላችሁ አፕላይ እንድታደርጉ ወይም ደግሞ ቶሎ ብላችሁ ሊንኩን እንድትከፍቱት ይገፋፋሉ። ሌላኛው ደግሞ ሊንኩን ስትነኩት ወይም ደግሞ ስትከፍቱት ወደ ዋናው ዌብሳይት ወይም ወደ ዋናው መረጃ አይወስዳችሁም። ወደ ሌላ ወስደው ነው እንግዲህ ይህን መረጃ የሚያጋራችሁ። ስለዚህ በእነዚህ አጭበርባሪዎች ገንዘባችሁንና ደግሞ የግል መረጃችሁ እንዳይዘረፍ ይህ መልእክት ማን እንደሚልከው ኢትዮ ቴሌኮም ማረጋገጥ አለበት። በተጨማሪም 811 ላይ ወይም ደግሞ በኢትዮጵያ አየር መንገድ አጭር መልእክት መላኪያ ማን እንደሚልክ ኢትዮጵያ አየር መንገድ እንግዲህ ትክክለኛው መረጃ እስኪሰጣችሁ ድረስ ይህ ሊንክ እንዳከፍቱ እኔ እስካረጋገጥኩት እንግዲህ ትክክለኛ አይደለም ወይም ደግሞ የአጭበርባሪዎች የስካም ነው። የስራ ማስታወቂያ በውጭ ሀገር 3000 ሰራተኛ ይፈልጋል። የተባበሩት አረብ ኤሚሬት ነው ሄዳችሁ የምትሰሩት። የኮንትራት ቆይታም ለ2 ዓመት ነው። ይህን የስራ ማስታወቂያ ያወጣው የስራና ክህሎት ሚኒስቴር ነው። እንደምትመለከቱት በእነዚህ በ7 ዘርፎች ሙያ ካላችሁ ሄዳችሁ እንግዲህ አፕላይ ማድረግ ትችላላችሁ። ምዝገባው እስከ ጥቅምት 4 ብቻ ነው የሚቆየው። ስራ መደብ ላይ እነዚህን ያስመርጣችኋል። እናንተ በየትኛው ዘርፍ ናችሁ ብቁ ናችሁት እንግዲህ አንደኛው መርጣችሁ ከነዚህ ክሊክ ታደርጋላችሁ። ስንት ዓመት የስራ ልምድ አላችሁ እዚህ ጋር እንግዲህ ቁጥሩን ታስቀምጣላችሁ። እዚህ ጋር መታችሁ ደግሞ የስራ ልምዳችሁን ፋይል አታች ታደርጋላችሁ። የትምህርት ማስረጃችሁን እንዲሁ
ደግሞ ሰርቲፊኬታችሁን እዚህ ጋር መታችሁ አፕላይ ወይም ደግሞ አታች ታደርጋላችሁ። ሲቪያችሁን እዚህ ጋር ታስገባላችሁ። ቀጥሎ እንግዲህ ቅጹን ማስገባሉት ወይም ደግሞ እንግዲህ አፕላይ ማድረግ ነው። ለተባበሩት አረብ ኤሚሬት የሚፈለገው የስራ ዘርፍ ወይም ደግሞ የሙያ ዘርፍ እንደምትመለከቱት አንደኛ ግንበኛ፣ የብሎኬትና የልስን ሰራተኛ፣ ሁለተኛ የብረት ሙያተኛ፣ ሶስተኛ የሻተር ሰራተኛ ወይም ደግሞ አናጺ፣ አራተኛ የኤሌክትሪክ ባለሙያ፣ አምስተኛ ቧንቧ ሰራተኛ፣ ስድስተኛ መካኒክ አቀናጅ ወይም ደግሞ መካኒክ የምንለው ወይም መካኒክ ባለሙያ፣ ሰባተኛ ቴክኒሻን። እነዚህ እንግዲህ የሙያ ዘርፎች ያላችሁ ሰዎች በተጨማሪ የስራ ልምድ ያላችሁ ሰዎች ይሄ ምርጥ እድል ነው። ለውጭ ሀገር የስራ ፈላጊዎች ብሎ የስራና ክህሎት ሚኒስቴር መስከረም 29 ነው ይህን ማስታወቂያ ያወጣው። የሚቆየው ወይም ደግሞ አፕላይ የምታደርጉበትም እስከ ጥቅምት 4 ነው። በእነዚህ የስራ ዘርፎች ውስጥ ወይም ደግሞ በእነዚህ ሙያዎች ውስጥ ያላችሁ ሰዎች እንዲሁ የስራ ልምድ ያላችሁ ሰዎች አፕላይ አድርጉ ማለት ፈልጋለሁ። አፕላይ የምታደርጉበት ሊንክ አስቀምጫለሁ። ስለዚህ ለሁላችሁ መልካም እድል። እሳት እየዘነበ ነው። እሳት ዘንቧል። የእሳት ሻወር እንግዲህ በቻይና ሰማሪ ላይ ተመልክተናል። የምትመለከቱት እውነተኛ አጋጣሚ ነው። ይህም አጋጣሚ የተከሰተው በቻይና ነው። ቻይና ብሔራዊ ቀኗን በምታከብርበት ጊዜ የድሮን ሾው ላይ በተፈጠረ ችግር ወይም ደግሞ ስህተት ነው እንግዲህ ይህ ነገር የተፈጠረው። እንደምትመለከቱት ሰዎችም ከዚህ ከእሳት ቃጠሎ ለመሸሽ እየሮጡና ራሳቸውን እንግዲህ እንደምትመለከቱት በወንበር እየሸፈኑ ነበር። ለባሉ ድምቀት በሺዎች የሚቆጠሩ ድሮኖች በሰማይ ላይ ትዕይንት እያሳዩ ነበረ። በዚህም አጋጣሚ ድሮኖቹ እንግዲህ ፋየር ወርክ ወይም ደግሞ ርችት በሚያሳዩ ጊዜ በዚህም የፋየር ወርክ ወይም ደግሞ የእሳት ወይም የርችት ትዕይንት ላይ እንደምትመለከቱ ድሮኖቹ በጣም ወደ መሬት ዝቅ ብለው ስለነበረ እንግዲህ ሳይጠፉ ወደ መሬት ላይ ወይም ደግሞ ወደ ሰዎች ላይ መውደቅ ጀምሯል። ድሮኖቹ እጅግ በጣም ወደ መሬት ስለቀረቡ ወይም ደግሞ ወደ ሰዎች ስለቀረቡ እንደምትመለከቱት መቆጣጠር ባለመቻሉ ምክንያት እንደምትመለከቱት እንግዲህ ሰው ሰራሽ እንግዲህ ከሰማይ ላይ ዝናብ ታይቷል በቻይና ላይ። ይህ አጋጣሚ ወይም ደግሞ ይህ ክስተት ግን ሰው ሰራሽ ነው እንጂ ተፈጥሯዊ አይደለም። በዚሁ ክስተት ምክንያት የተለያዩ ሰዎች እንግዲህ እንደተጎዱ ተነግሯል። እንዲሁ ደግሞ የእሳት ቃጠሎችና መቀጣጠሎች ነበሩ። ነገር ግን በቁጥጥር ውሏል። የተወሰኑ ሰዎች እንደተጎዱ ነው የተነገረው።